ሰላም ሰላም ለእናንተ ይሁን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሃሌሉያ፣ እግዚአብሔር ይመስገን። ሁሌ እድል የሚሰጠን እግዚአብሔር፣ ክብር ሁሉ ለሱ ይሁን። እግዚአብሔር ይመስገን። አንድ ቃል አንብበን እስቲ እንጸልያለን። እግዚአብሔር ይረዳናል። እግዚአብሔር አቅም የሆነን እድል የሚሰጠን ሁሉ ጊዜ እግዚአብሔር ይመስገን። አንድ ነገር በውስጤ ስለከበደ ነው የመጣሁት። ዛሬም ላነብ የምፈልገው ቃል ትንቢተ ዮናስ ላይ ያለ ቃል ነው። ምዕራፍ 2 አነባለሁ ማለት ነው። ምዕራፍ 2 አንብቤ በውስጤ የሞላው ነገር ምን እንደሆነ ታውቃላችሁ? አንድ ሰው አንድ ነገር ሊያደርግ ሲፈልግ እድል ያገኛል አይደል? እድል ይኖረዋልና እድል አንዳንድ ጊዜ አንዴ ይሆናል እድል የምናገኘው፣ እድል የሚሰጠን ዳግመኛ እድል ላይ ይሰጠን ይችላል። መጽሐፍ ቅዱስ ላይ አንድ ቦታ የምናያቸው ቦታ አለ። አንድ ቦታ ነው የማውቀው። አንድ ሰው ሁለተኛ እድል ፈልጎ አንድ እድል አመለጠው። እንዴት ነው ያ እድል ያመለጠው? ዳግመኛ ላገኘው የማይችል እድል ነበረ። ለሱ እየቀለለ ነበረ በጊዜው በሰዓቱ። ከምንም አልቆጠረም። ያንን ነገር እንደምንም ሊያገኝ የሚችል ነበር የመሰለኝ። ማን ነው እሱ? መጽሐፍ ቅዱስ ላይ ያለው ኢሳው ነው። ኢሳው ከውጪ አደነድኖ ሲመጣ ነው አሉ። ከውጪ ሲገባ ያዕቆብ የምስር ወጥ ቆንጆ ወጥ ሰርቶ ትኩስ ነው ሸተተው መሰለኝ። ከውጪ በርዶት ምናምን ሲገባ ነው መሰለኝ። ከዛ በጣም ርቦት ነበረ እና እርቦኛል እንጀራ ስጠኝ ስለው ለምን እሰጥሃለሁ አንተ ብኩርናህን ስጠኝ አለው። ብኩርናህን ስጠኝ ስለው እኔ ለራሴ ርቦኛል፣ እኔ ብኩርና ምን ያደርግልኛል? ላይክ እንደ ቀላል የማይቆጠር ነገር እንደ ቀላል ቆጠረው። ያንን እድሉን ማለት ነው። ዳግመኛ የማይገኙ እድሎች አሉ። ዳግመኛ የማናገኛቸው ደግሞ የማይሰጠን አንድ ጊዜ ብቻ የምናገኝ፣ አንድ ጊዜ ብቻ የሚሰጠን፣ አንድ ጊዜ ብቻ የሚኖረን እድሎች አሉን። ያንን እድል ካሳለፍን ካስመለጥን ላናገኝ እንችላለን። አንዳንድ ነገሮች የሚገኙ አሉ። ግን ኢሳው ምን ያደርግልኛል? እኔ ለራሴ ልሞት ነውና ስጠኝ፣ ውሰደው ብኩርናህን አለ። ብኩርናዬን ውሰደው አለ። ሰጠውና እሱ ምስር ወጡን እንጀራውን ጥርግ አድርጎ በላ። አገር ሰላም ነው ብሎ እሱ ወደ ስራው ሄደ። ሆዱን ጥግብ አድርጎ አርፎ ወደ ስራው ሄደ። ነጋታለ ወደ ስራው ሄዶ ያዕቆብ ግን ኦልሬዲ ጠይቆታል። እንደ ቀልድም አድርጎ ቢሆን ጠይቆታል። እሱም እንደ ቀልድ አቅልሎ ሰጥቶታል። ከዚያስ ብኩርናው ያ እድል ፋንታው የሚሰራበት ፖይንቱ ጋር ሄዶ ስራውን ሰርቶ ኦልሬዲ እንደተቀበለ ከኢሳው እንደ ቀላል እንደተቀበለ ከአባታቸውም ሄዶ እንደ ቀላል ተቀበለ። እንደ ሲሪየስ እንደ እውነቱ ተቀበለ። ከኢሳው ላይ ኦልሬዲ ተቀብሎታል፣ ሰጥቶታል። አቅልሎ ነው የሰጠው። እሱም ቀልድ አስመስሎ ነው የጠየቀው። ብዙ ጊዜ ስንሰበክም እንደዛ ነው የሚገባን ይመስለኛል። ግን ተቀልዶ የማይታለፍበት ቦታ ላይ ስንደርስ፣ ፋይናል ፈተና ላይ ሲደርስ አለፈ። የሚያደርገውን አድርጎ እናቱ እንደተመከረ ልጅ የእናቱን ምክር ሰምቶ አድርግ የተባለውን አድርጎ አለፈ። ፋይናሉን አለፈ፣ ተቀበለ።
ፎሪል ተቀበለ። ብኩርናውን ተቀበለ፣ በረከቱን ወሰደ። ለሱ የተቀመጠውን የሱን እድል ምንድነው ያደረገ? ኤሳው ጊዜና እድሉን አሳልፎ ሰጠ። ጊዜውም እሱ የሚባረክበት ጊዜ ነበረ። እሱ በቦታው አልነበረም። እድሉም ለሱ የተቀመጠ ነበረ። ለሱ ተፈጥሮ የተቀመጠ ነበረ። ምን አደረገ? እሱ አሳልፎ ሰጠ። እንደ ንግግር እንደ ቀልድ አሳልፎ ሰጠ። ነገር ግን ያዕቆብ ደግሞ ተከበረው፣ ተቀበለ፣ በተግባር አደረገው። ከወንድሙ ጋር እንደተቀላለደ አድርጎ ተቀበለ። ከአባታቸው ደግሞ ተግብሮ በተግባር ተቀበለ። በረከቱን ወሰደ። ኢሳው እድሉንና ጊዜውን አልተጠቀመም። እዚህ ጋር እኔ መናገር የፈለኩት ስለ እድልና ስለ ጊዜ በትክክል የምናገረው ይሄ ነው። እዚህ ጋር እኔ ላንብ የፈለኩት እድል ይሰጠናል። የምን እድል ነው የሚሰጠን? የንስሐ እድል ይሰጠናል። የንስሐ እድል የንስሐ እድል ሲሰጠን ቀጠሮ መስጠት የለብንም። ጊዜ መስጠት የለብንም። አሳልፈን መስጠት የለብንም። መተላለፍ የለብንም። ማወቅ አለብን። ማስተዋል አለብን። ጊዜና እድል ሲገጣጠሙ ያ ጊዜ ያ እድል ተመልሼ እንደገና እንደማላገኘው ማስተዋል አለብኝ። ከዚያስ ያ የኔን ጊዜ መጠቀም አለብኝ። አላሳልፈውም፣ አልገፋውም፣ አልቀጥርም። ያ ጊዜ ያ እድል የሚገናኝበት ሰዓት ላይመቻች ይችላል፣ ላይመስል ይችላል፣ ላይሰማ ይችላል፣ ከልብ ላይደርስ ይችላል። ነገር ግን ምን ሊመጣ ይችላል ብለን ባንዘናጋ፣ ሌላም ይመጣል ብለን ባንዘናጋ፣ የሚመጣውንና የማይመጣውን እድል አውቀን መጠቀም እንድንችል። አሳልፈን ስንሰጥ እንደ ቀላል ስናይ እንከስራለን። ተመልሰን ያንን እድል ላናገኝ እንችላለን። ተመልሰን ያንን ጊዜ ላናገኝ እንችላለን። ስለዚህ እኔ ማንበብ የፈለኩት እዚህ ጋር ያለው ነው። የትንቢተ ዮናስ ማለት ከምዕራፍ 1 እስከ ምዕራፍ 4 ምዕራፎች ነው ያለው። 4ቱንም ምዕራፎች ብታነቡት አጭር ነው፣ ብዙ አይደለም። ማንበብ ትችላላችሁ። እኔ ግን ማንበብ የምፈልገው ምዕራፍ 2ን ሳይሆን ምዕራፍ 3ን ነው የማነበው። ሙሉውን ነው የማነበው ማለት ነው። እሺ፣ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቅቱም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም
ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። አሜን፣ ሃሌሉያ። ላደርግባቸው ከነበረው ክፉ ነገር ምን ሆነ? እግዚአብሔር ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። እንዴት ነው እንደዛ ሊሆን የቻለው? እግዚአብሔር የተናገረውን የሚፈጽም አምላክ ነው፣ ታማኝ አምላክ ነው። ነገር ግን ከምዕራፍ 1 ጀምራችሁ እስከ ምዕራፍ 4 ብታነቡት የእግዚአብሔርን ምሕረት በጣም በትልቁ በጥልቅ እንረዳለን። በጣም ለሰው ልጅ ያለውን ፍቅር፣ ለሰው ልጅ ያለውን ርኅራሄ፣ መልካምነቱን እናያለን። በውስጥ እየገባን እናያለን። ይሄ ክፍል ዮናስ ክፍል ውስጥ እየገባን እያነበብን እንረዳለን። ለምንድን ነው እንግዲህ አንድ ላይ ካነበባችሁ የምታዩት ዮናስ እግዚአብሔር ሂድና ለነነዌ ስበክላት፣ የነነዌ ኃጢአት ወደፊቴ ከፍ ብሎ መጥቷል፣ ስለዚህ ለነዌን ሕዝብ እኔ በቃ አጠፋለሁ፣ ከተማዋን እንዳለ አጠፋለሁ ብሎ ተናግሮ ነው። ከዚያስ ዮናስን ሂድና ስበክላት፣ ከሰሙ ሂድና ስበክላት ነበረ ያለው። ዮናስ ደግሞ አልሰብክም፣ ትጥፋ፣ እኔ ሄጄ ተናግሬ አንተ ከምትምራቸው። ምክንያቱም እኛ የሚሆኑትን ነገሮች እኛ ታጋሾች ስላልሆንን ስለማንችል የሚሆኑትን ነገሮች ታግሰን ማሳለፍ አንችልም። እግዚአብሔር ግን ምሕረቱ ሰፊ ነው፣ ሰፊ ነው የእግዚአብሔር ምሕረት። ፍቅሩ ደግሞ ከአይምሯችን በላይ ነው። የሰው ልጅ የወደደበት ፍቅሩ ከአይምሯችን በላይ ነው። እንዴት ነው የተወደድ ነው ብለን እንደው አስበን ልናገኝ አንችልም። የተወደድንበትን ምክንያት እንዲሁ ነው የተወደድ ነው። እንዲሁ የተወደድ ነው እንኳን እንዲሁ ዝም ብሎ ነው የተወደድ ነው በቃ ብለን የራሳችንን ጥፋት፣ የራሳችንን ድካም፣ የራሳችንን ኃጢአት ስናይ እንዴት እየሆነ ያለውን ነገሮች ስናይ እንዴት እንላለን። እግዚአብሔር ግን ሉዓላዊ ስለሆነ ምሕረቱ ብዙ ስለሆነ ይምራል። በምህረት የሰው ልጅ ላያጠፋ ያለው እግዚአብሔር እዚህ ጋር እንዳይጠፉ ሂድና ስበክላት አለ። ከዚያ ዮናስ እንኳን እንድትጠፋች ከተማ ቢፈልግ፣ እንድትጠፋ ከተማዋ እንድትገለበጥ እንድትቃጠል ቢፈልግ እግዚአብሔር ግን እየጠበቀ ነበረ። ሰምቶ የሚመለሰውን ሰው እየጠበቀ ነበረ። ለምህረት ወደሱ የሚመለሰውን ሰው
ሊታረቀው የሚመለሰውን ሰው ይጠብቅ ነበረ። እሺ እመለሳለሁ፣ ከክፉ መንገዴ እመለሳለሁ፣ ክፉ ስራዬን እተዋለሁ፣ እሺ ብሎ ወደሱ የሚመጣውን ሰው ይጠብቅ ነበረ። ከዚያ እድልና ጊዜ ዮናስ ሄደ። እግዚአብሔር እንደዛ እንዳነበባችሁት አሳን አዘጋጀ አይደል? አሳን አዘጋጀ። አሳን አዘጋጀ። አሳውም እንዲውጠው ሆነ። ከዛ በአሳው ሆድ ውስጥ 3 ቀንና 3 ሌሊት አደረ። ከዚያ እግዚአብሔር አሳውን አዘዘ፣ ወስዶ ወደ እሱ ወደ ሜዳ አውጥቶ እንዲተፋው አደረገ። አሳውም እግዚአብሔር ታዞ ሄዶ ተፋው ዮናስን፣ ምንም ሳይሆን ተፋው። ከተፋው በኋላ ምንድነው ያደረገው? አሳው ሆድ ውስጥ እያለ ምን አድርጎ ነበረ? ወደ እግዚአብሔር ጸልዮ ነበረ። ምን ስንሆን ወደ እግዚአብሔር እንጸልያለን? እግዚአብሔር ያለንን ሳንሰማ ያዝ ስንደረግ ያዝ ስንደረግ እንጮሃለን። አሮይ ብለን እንጮሃለን አይደል? ከዛ እግዚአብሔር ደግሞ ይሰማል። ከማደሪያ ሆኖ ይሰማል። ከዛስ ይመጣል። ሃሌሉያ! ሊረዳን ይመጣል። ልምረን ይመጣል። ከዛ ሰማው ዮናስን። ያንን ሁሉ እያደረገ እምቢ አልታዘዝም እያለ እግዚአብሔር በሱ ሊያድን በሱ እያዘጋጀ የነበረው ልቦች ስላሉት ነበር። ለራሱ ሊያድን ልምር እያዘጋጃቸው የነበሩ ልቦች፣ አንድ ከተማ ሙሉ ልቦች ነበሩ። ከሕፃን እስከ አዋቂ፣ ከሰው እስከ እንስሳ ልምር እያዘጋጀ የነበሩ ልቦች ስለነበሩ እግዚአብሔር ዝም ብሎት በትዕግስት ዮናስን ጠበቀው። ያዘው፣ እንዳይጠፋ ጠበቀው፣ እንዳይሞት ጠበቀው። ሃሌሉያ! ያዝ አድርጎ የሆነች ቦታ እንዲቀጭቀጭ አድርጎ ያዝ አድርጎ ብዙ ሰዎች ያዩታል። እዛ መርከብ ውስጥ የነበሩ ሰዎች አዩ፣ እግዚአብሔርን ፈሩ ይላል። እግዚአብሔርን ፈሩ፣ ለእግዚአብሔርም መስዋዕትን ሰው። ምክንያቱም ቃል በቃል አይን በአይን እያዩት ነበር እግዚአብሔር ሲሰራ። ፈርቶ በምክንያት ነው ይሄ መርከብ እንደዚህ የተናወጠ ወጀቡ የተነሳብን። ምንድነው ችግሩ? ነጋዴዎች ናቸው። በየጊዜው እየተመላለሱ እየሰሩ ያውቁታል። ማዕበል ሲመጣ ያውቁታል። ማዕበል ሊመጣ ስል በዚህ ዘመንኛ በቴክኖሎጂ ነገ ስኖ ያደርጋል፣ ይዘንባል፣ ዳመናማ ነው፣ ፀሐይ አለ ብሎ እንደሚነግረን እነሱም በልምድ የሚያውቁት ነገር ነበራቸው። ከዚያ ያውቁት ነበረ። ግን በአንድ ነገር ይሄ ነገር እንደተፈጠረ አስተዋሉና ዮናስ ግን የሚያደርገውን አድርጎ ቢሞትም ልሞት ብሎ መሰለኝ ተኝቶ እዛው ጸጥ ባደረገኝ። በቃ ሄጄ የነነዌን ሕዝብ በእኔ ከሚያድን እኔም በቃ እዚህ ውስጥ ጸጥ ባደረገኝ ብሎ መሰለኝ የተኛው። ከዛ ሄዶ ቀሰቀሱት። ተኝተሃል እንዴ? እንዳንጠፋይ ነገር በምክንያት በእኛ ላይ እንደሆነ አምላክን እባክህ ጠይቅ አሉት። ማነህ አንተ? ከየት ነህ? ከወዴት መጣ? ስራስ ምንድን ነው አሉት። ባህሩና የብሱን የፈጠረውን እግዚአብሔርን አመልካለሁ። ማመልክ ሰው ነኝ። ሃሌሉያ! አልዋሸም። ከሱ ኮብልሎ ቢሸሽም አልዋሸም። ማመልከው ባህሩንና ህብሱን የፈጠረውን የሰማይንና የምድር ፈጣሪን እግዚአብሔርን ማመልክ ሰው ነኝ።
አለ። እውነተኛ ሰው ነኝ አለ። ነገር ግን ይሄ ነገር በእኔ ምክንያት እናንተ ላይ የሆነ እንደሆነ አውቃለሁ። ምን እናድርግብህ አሉት። ከዚህ አውሎ ከዚህ ወጀብ እንድንድን ምን እናድርግብህ ስሉት፣ አንሱና ጣሉኝ ወደ ባህር። ሰዎቹ ግን ወደ ባህር ከመጣል ነፍስ እንዳያጠፉ እግዚአብሔርን ስለሚፈሩ ፈሩና ወደ ምድሩ ሊመልሱት አብዝተው ቀዘፉ ይላል። ግን አብዝቶ በቃ ልትሰበር ደረሰች አሉ ይላል። መርከቢቱ በቃ ባሰበት፣ ወጀቡ ባሰበት። ምክንያቱም እግዚአብሔር ሊሰራ የሚፈልገው አለ። ከዛ ምን አደረጉ? እግዚአብሔርን ወደ እግዚአብሔር ጸለዩና አንስተው ጣሉት። አትቁጠርብን፣ የወደድከውን አድርግ፣ አንተ አዋቂ ነህ፣ የምትሰራውን ታውቃለህ፣ ሃሌሉያ ብለው አውጥተው ጣሉት። ከዛስ አሳው ያሳረገው ወሰደለት። ትራንዚት ወስዶ ቁጭ አረገ። ትንሽ አረፍ በል አንተ፣ ማሰላሰል አለብህ፣ ቁጭ በል እስቲ አረፍ በል አለው። የጥሞና ጊዜ ነው የሰጡት ይመስለኛል። እኔ ለዮናስ የጥሞና ጊዜ ነው እዛ የአሳው ሆድ ውስጥ ያገኘው ዮናስ። ዝም አለ፣ ጸጥ አለ። የጥሞና ጊዜ ከእግዚአብሔር ጋራ ሰው የማያ አየር የማያ በቃ ምን ሰማይ ምንን የማያይበት ጨለማ ውስጥ ዋው! የሚገርም ነው። እንደዚህ አይነት ቦታ ጾም፣ ጸሎት፣ ጸጥ ብሎ የጥሞና ጊዜ አደረገ። ከዚያስ እንደገና ወደ እግዚአብሔር ጸለየ። ከዚያስ እግዚአብሔርም ሰማው። ከዛስ እግዚአብሔር ሊሰራ ያለውን ሰራ። ሃሌሉያ! ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት፣ እግዚአብሔር ያዘጋጀዋለሁ አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌም ሰዎች እግዚአብሔርን አመኑ። እዚህ ጋር ነው ያዝ አድርጋችሁ፣ እግዚአብሔርን አመኑ። እግዚአብሔር ምን ይላል? እግዚአብሔር ቃል እግዚአብሔር በአንድም በሌላም ይናገራል። የሰው ልጅ ግን አያስተውልም። የነነዌ ሕዝብ እድላቸውን፣ ጊዜያቸውን አገኙት፣ ተጠቀሙበት። ምክንያቱም ኦልሬዲ እግዚአብሔር ሊያድን እያዘጋጃቸው የነበሩ ልቦች ሁሉ የተዘጋጁ ናቸው። ቃሉ መጥቶ የተዘጋጀው ቃል ሲወረወርባቸው ለቀም አደረጉ። ሃሌሉያ! ልባችን የተዘጋጀ ይሁን እግዚአብሔርን መልእክት እንድንቀበል። በአንዴ ሲወረወርብን፣ በአንዴ ሲነገርብን እንድንቀበል፣ እንድንተገብር ልባችን የተዘጋጀ ይሁን። ከዚያ ተቀበሉ፣ ሰሙ፣ አቤት አሉ በእግዚአብሔር ፊት። እባክህ እንዳታጠፋን ብለው በጾም ጸሎት ከክፉ ስራቸው ሁሉ ተመለሱ። እያደረጉ ያሉ ነበሩ። ደግሞ አንዳንድ ጨካኝ ሰዎች ታውቃላችሁ፣ መረን የወጡ ህዝብ ላይክ ስለምንም ግድም አይላቸው። የፈለገ ነገር ብትናገሩ አይሰሙም። ነገር ግን እግዚአብሔር ሊያድን እያዘጋጀ የነበረ ብዙ ልቦች ስለነበሩ
ኦልሬዲ ልባቸው እግዚአብሔር ዘንድ ተዘጋጅተው ስለነበረ መሬቱ ለምልሞ ሃሌሉያ ተዘጋጅቶ ስለነበረ ያ ቃል ሲጣልባቸው ለቀም አድርገው ወሰዱ። እድልና ጊዜያቸውን አሳልፈው አልሰጡም። በዚህ ዘመን ትንቢት ሳይነገርን ቀርቶ አያውቅም። የውሸት ትንቢቶችም ይኖራሉ፣ ግን ይሄ የእውነት ትንቢት ደግሞ አለ፣ በእጃችን አለ። የእውነት ትንቢት እሱ ራሱ በራሱ መንፈስ ቅዱስ እንዲናገሩ እንዲጽፉ ያደረገ የእውነት ትንቢት ደግሞ በእጃችን ላይ አለ። ይሄ ቦታ እግዚአብሔር ይመስገን ቁጥር፣ ምዕራፍ፣ ክፍል ተቀምጦልናል። ከዛ ከፈት አድርገን ይሄንን ቦታ ያንን እግዚአብሔር እንደዚህ ሁኝ እንደዚህ አድርግ እንዴት አድርጌ እንዴት ሆኜ እንዳንል የሰማይ አምላክ እግዚአብሔር ልባችንን ያዘጋጅል። ከጥፋት እንድንድን ከሞት እንድንድን እግዚአብሔር መሬቱን አዘጋጅቶ ልቦችን አዘጋጅቶ ይጠብቅ ነበር። ሊታረቅ የኔ አባት ሊታረቅ ሃሌሉያ ሊታረቅ ይጠብቅ ነበር። ሰምቶ የሚመጣውን ተጣርቶ አቤት ብሎ የሚመጣውን ልጅ ይጠብቅ ነበር። እከሌ ብዙ ልጆች አለው አይደል? እግዚአብሔር እከሌ ብሎ ተጣርቶ አቤት አባ ብለው በሩን ክፍት ግብት የሚሉትን ልታረቅ ነይ በቃ ብሎ ልል ሃሌሉያ ኑ በቃ ብሎ ሊታረቅ ይጠብቅ ነበረ። ሃሌሉያ ይጠብቅ ነበረ። ምክንያቱም እሱ ማሪ ስለሆነ ይጠብቅ ነበረ። ከዚያ ሰምተው ጊዜያቸውንና እድላቸውን አሳልፈው ሳይሰጡ ችላ ሳይሉ የ3 ቀን ያክል ታላቅ ነበረች ይላል የነነዌ ከተማ። 1 ቀን ያክል ነው ወደ ውስጥ ገባ ያለው። መሀል ላይ እንኳን የገባ አይመስለኝም ዮናስ። ከዛ ጮኸ፣ ግን ሰሙ። ምድሩ ከተማ ሙሉ ሰማው። ሰምቶስ ታዘዘ። ሃሌሉያ ታዘዘ። አሜን። ታዘዘ፣ ህዝቡ ታዘዘ። ከዛ ወሬው ወደ ነነዌ ንጉስ ደረሰ ይላል። ወደ ነነዌ ንጉስ ደረሰ። እንደገና አሳወጀ። እንስሳ እንዳይሰማራ፣ አንዳች እንዳይቀምስ፣ አንዳች እንዳይጠጣ፣ በጾም በጸሎት በማቅ ከሰው እስከ እንስሳ ተከደኑ ይላል። ተከደኑ በቃ ለ3 ቀን። ከዛስ እግዚአብሔርም ሰማ። ያደርግባቸው ከነበረ ክፉ ነገር ተጸጽቶ ከማድረግ ተወ፣ አቆመ፣ ተመለሰ፣ ታረቀ። ሃሌሉያ ታረቀ። ምክንያቱም ተጣርቶ ሃሌሉያ። ምሳሌ ሊሰጥ እፈልጋለሁ፣ ግን ምሳሌ የሚሰጥ አነሰብኝ። በቃ እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው እና ልታረቃቸው ይጠብቅ ነበረ። እኛንም ዛሬ ልታረቀን ይጠብቃል። በጥፋት ጎዳና ያለነውን፣ በድካም ውስጥ ያለነውን፣ በራሳችን ውጣ ውረድ ውስጥ ወተን ወርደን ደክመን ካሁን በኋላ እንዴት እመለሳለሁ ብለን ያለነውን ካለን እግዚአብሔር ግን ይጠብቃል። ልታረቅ ይጠብቃል። እኛ እንመለስ እንጂ እሱ ይታረቃል። እሱ ይቅር ይላል።
ይምራል። ኦልሬዲ ልጁን መስቀል ላይ ገለዋል። ሃሌሉያ። ከራሱ ጋራ ያስታርቅ ነበር እንደሚል ከራሱ ጋራ ሊያስታርቅ ራሱን ሰጥቷል። አሜን ሃሌሉያ። እና ይሄ ልል ነው እንደዚህ ረዥም ሲሆን ቲክቶክ ላይ አይዝልኝም። አይሆፕ ቢዝልኝ በጣም ደስ ላይ ነበረ። ምክንያቱም ትንሽ ተከታይ ያለኝ ቲክቶክ ላይ ነው። ዩቱብ ላይ ተከታይ የለኝም፣ አይታወቅም። 7 ሰብስክራይበር ነው ያለው። እንደው ካጋጠማችሁ ፖስት አለው ሁሉም ቦታ ላይ። እግዚአብሔር ይመስገን። ማን ያውቃል እግዚአብሔር ማንም በማን ተናግሮ እንደሚያድን አናውቅም። ግን የእውነት ቃል የእውነት ትንቢት በእጃችን አለና ይሄንን እያነበብን እንድንመለስ፣ እንድንታዘዝ፣ እንድንሰማ እግዚአብሔር አምላክ ልባችንን ያዘጋጅልን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ስታገኙ ሲፖስት ያገኛችሁ ላይክ ሰብስክራይብ አድርጉት። ምክንያቱም እግዚአብሔር በምን እንዴት እንደሚሰራ ስለማናቅ ማለት ነው። ሰብስክራይብ አድርጉት። አትሊስት እግዚአብሔር ሊደርሰው የፈለገ ሰው ሊኖር ይችላል። ይቅር ባይ መሆኑን፣ አዳኝ እንደሆነ፣ ሩህሩህ እንደሆነ ሊነግረው፣ ሊያባብለው፣ ሊመልሰው፣ ሊታረቀው የፈለገ ሰው ስላለ እስቲ እናድርስ እና እግዚአብሔር ይርዳን። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። አመሰግናለሁ።